የጦርነት ዳመና የፖለቲካ ምህዳርና የሰላማዊ ዜጎች እንባ ባልደረቀበት በዚህ ወቅት ከጦር አዛዦች የዛቻ ቃላት እስከ አዲስ አበባና መቀሌ የሴቶች እስር፣ ከዓለም አቀፍ ዲፕሎማሲው መገለል እስከ መካከለኛው ምስራቅ የነዳጅ ዋጋ መርገብገብ ሀገራችንና ዓለማችን ወዴት እየገሰገሱ ነው? ክቡራን የደሴ ሚዲያ ተከታታዮች አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ዕለታዊና ወቅታዊ መረጃዎችን የምናደርስበት የዜና ሰዓታችን ደርሷል። ዛሬም እንደተለመደው የሀገር ውስጥና የውጭ ሀገራት አበይት መረጃዎችን በዝርዝር አዘጋጅተንላችኋል። እስከ ስርጭታችን ፍጻሜ ድረስ አብራችሁ ቆዩ በአክብሮት እየጋበዝን በቅድሚያ የዜናዎችን አበይት ርዕሶችን እንመለከታለን። የኦህዴድ ብልጽግና ወታደራዊ አዛዥ ዛቻ። የአየር ኃይሉ አዛዥ ሌተናል ጀነራል ይልማ መርደሳ ጥላቻን እስከ ጥግ የታጠቀ ሰራዊት አለን ሲሉ፣ ጀነራል ብርሃኑ በቀለ በበኩላቸው ጠላትን እየቀጠቀጥ ነው ማለታቸው አነጋጋሪ ሆኗል። የአራት ኪሎና የመቀሌ የቃላት ጦርነት ብልጽግና ህወሓት የሀገሪቱን ሉዓላዊነት ጥሷል የሚል ፕሮፓጋንዳ ማሰራጨቱን ተከትሎ ዶክተር ደብረጽዮን ገብረ ሚካኤል ህልውናችንን የምናረጋግጥበት ጊዜ ነው ሲሉ ምላሽ ሰጥተዋል። የአሜሪካ ልዑካን ወደ መቀሌ ለመጓዝ ማቀዳቸው ተሰምቷል። የሴቶችና የጋዜጠኞች እስር በመቀሌ ጦርነት ያወገዙ የ76 ዓመቷ እናት ወይዘሮ አሃዝ ህልው ሲታሰሩ፣ በአዲስ አበባ ደግሞ የኦርቶዶክሳውያን ግድያ የተቃውሞዎች ጋዜጠኛ ሳልሳዊት ባይነሳኝ የእስር ሰለባ ሆናለች። ዲፕሎማሲው መዳከም። በፈረንሳይ እየተካሄደ ባለው ዓለም አቀፍ ጉባኤ ላይ ኢትዮጵያ ተገፊ ስትሆን የኬንያና ግብጽ መሪዎች ግን የአፍሪካ ወኪል ሆነው ቀርበዋል። የዓለም ነዳጅ ዋጋ ማሽቆልቆል። በአሜሪካና በኢራን ስምምነት ሳቢያ የነዳጅ ዋጋ ከ$80 በታች ዝቅ ማለቱን ተከትሎ የብልጽግና መንግስት በሀገሪቱ ውስጥ የዋጋ ቅናሽ ያደርጋል ወይ የሚለው ጥያቄ መነሳት ጀምሯል። ወደ ሀገር ውስጥ ዜናዎች ዝርዝር ስንመለከት የወታደራዊ አዛዥ መግለጫና የህዝብ ቅሬታ። የኦህዴድ ብልጽግና ወታደራዊ አዛዥ የሚያስተላልፏቸው የዛቻ መልእክቶችን መቀጠላቸው ታውቋል። የአየር ኃይል አዛዥ ሌተናል ጀነራል ይልማ መርደሳ በቅርቡ ባደረጉት ንግግር ጠላትን አምርሮ የሚጥል እና ጥላቻን እስከ ጥግ የታጠቀ ጀግና ሰራዊት ገንብተናል ብለው፣ በሌላ በኩል ደግሞ በጎንደር ቀጠና ሰራዊት አሰማርተው እየተዋጉ ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ጠላትን እየቀጣን ነው፣ በጉልበት 4 ኪሎም ባህር ዳርም ጎንደርም መግባት አይፈቀድም ሲሉ ተደምጠዋል። ይህን ተከትሎ በርካታ የፖለቲካ ታዛቢዎችና ዜጎች መሰረታዊ ጥያቄዎችን እያነሱ ይገኛል። ይህ ጥላቻ ያነገሰው ሰራዊት የውጭ ኃይሎችን የኢትዮጵያ ሉዓላዊነት ሲደፍሩ፣ የጎረቤት ሀገር ታጣቂዎች ድንበር ጥሰው የጋምቤላና የቤኒሻንጉል ጉሙዝ የወርቅ ማውጫዎችን ሲቆጣጠሩ የት ነበረ የሚሉ ጥያቄዎችን እየቀረቡ ነው። የይልማ መርደሳ የአየር ኃይል ጦር ከአረብ ሀገራት በሚረከበው የድሮን የጀት መሳሪያዎችን የጎጃም አርሶ አደሮችን፣ የወሎ ወላጆችን፣ የሸዋ ነዋሪዎችንና የዋግምራ ሚሊሻዎችን ወደ አመድነት እየቀየረ መሆኑን ምንጮች በምሬት ይገልጻሉ። ጀነራል ይልማ ሰራዊት ሰዎችን አስመልክቶ ከጽንፈኛው ጋር ተደባልቆ ድግስ የሚበላን ሰው ሲቪል ነው አይደለም ብለን ማጣራት አንችልም፣ አብሮ ይመታል ማለታቸው ደግሞ የንጹሃንን ህይወት ለአደጋ ያጋለጠ የጭካኔ ነገር ተደርጎ ተወስዷል። የብልጽግናና የህወሓት ውጥረት። የዲፕሎማሲዎች እንቅስቃሴዎች። የ4 ኪሎ አገዛዝ በህወሓት ላይ የሀገሪቱን ሉዓላዊ ጥሷል የሚል ፕሮፓጋንዳ ዘመቻ በኢቲቪና በፋና ሚዲያዎች በኩል በስፋት እየተከፈተ ይገኛል። የመንግስት ልሳን ህወሓት ለሰው ልጅ ሁሉ ጠንቅ ነው፣ በትግራይ የፋሽስት ስርዓት ነግሷል የሚሉ ቅስቀሳዎችን እያደረገ ነው። ለዚህም ምላሽ የሰጡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትዕግስት አልፈነው ነው እንጂ የብልጽግናው ስርዓት ጦርነት አውጆብናል፣ አሁን ህልውናችን በጽናት የምናረጋግጥበት ጊዜ ነው ብለዋል። የበንዲህ እንዳለ በትግራይ ክልል የተፈጠረው የጦርነት ደመና ለመርገብ በአዲስ አበባ የሚገኙ የአሜሪካ ኤምባሲ የዲፕሎማሲዎች ልዑካን ቡድን ወደ መቀሌ ለመላክ እያቀደ መሆኑን የደሴ ሚዲያ ምንጮች ጠቁመዋል። ባለፈው ሳምንት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ ክልሉ ተጉዘው እንደነበር ይታወሳል። ይሁን እንጂ በርካታ ተንታኞች እንደሚሉት 4 ኪሎ እነዚህን የዲፕሎማሲዎች ጉዞዎች እንደ ጊዜ መግዣ ስልት እየተጠቀመባቸው ነው። በአንድ በኩል ለክልሉ በጀትና ነዳጅ በመከላከል፣ በሌላ በኩል ደግሞ የውስጥ ቅራኔዎችን በመፍጠር ትግራይን የማዳከም ስልት በብልጽግና ቤት በሚስጥር እየተመከረበት መሆኑ ይነገራል። የሁለቱ ሴቶች እስር በመቀሌና በአዲስ አበባ በሀገሪቱ እየነገሰ የመጣ የፖለቲካ ነፈሳና ሰለባ የሆኑት የሁለት ሴቶች ጉዳይ መነጋገሪያ ሆኗል። በትግራይ ክልል መቀሌ ከተማ የ76 ዓመቷ አርበኛና የሰማዕት እናት የሆኑት ወይዘሮ አሃዝ ህልው በአንድ ፖሊስ ጣቢያ ታስረው፣ እናቲቱ የታሰሩት በላንድ ሪፖርት ሚዲያ ላይ ቀርበው
ወታደራዊ ምርመራዎችን የእርስ በርስ ጦርነትን የሚያወግዝ ቃለ ምልልስ ካደረጉ ማግስት መሆኑ ታውቋል። የብልጽግና ደጋፊዎች ይህን የህወሓት እስር ፕሮፓጋንዳ ቢጠቀሙበትም እነሱ ራሳቸውን ግን ከአዲስ አበባና በተለይ ወታደራዊ ካምፖች በመቶዎች የሚቆጠሩ ጋዜጠኞችና የሃይማኖት አባቶች በማሰር እንደሚታወቁ ተተቺዎች ይናገራሉ። በተመሳሳይ ሁኔታ በአዲስ አበባ ጋዜጠኞች ሳልሳዊ በይነሳኝ ከሳምንት በፊት በጸጥታ ኃይሎች ከመኖሪያ ቤቷ ተወስዳ ለ9 ቀናት ታስራ ትገኛለች። የቤት ሰራተኛዋ ብትለቅም ጋዜጠኛ ሳልሳዊ ግን የ4 ዓመት ህፃን ልጇን ጥላ እንድትታሰር የተደረገችው ከሰሞኑ የኦርቶዶክስ ክርስቲያኖች ግድያን በመቃወም ድምጽ መሆኗ እንደሆነ ቤተሰቦቿ ይገልጻሉ። ህዝቡ ስለ ፍትህ እያለቀሰ ባለበት በዚህ ወቅት የመንግስት ባለስልጣናት ይህ መረጃ አልደረሰኝም እያለ መሳለቃቸው የዜጎችን እንባ ይበልጥ አብስሯል። የውጭ ዜናዎችን በዝርዝር ስንመለከት የፈረንሳይ ጉባኤና የኢትዮጵያ ዲፕሎማሲያዊ ክስረት በፈረንሳይ ሀገር ታላቅ ዓለም አቀፍ ጉባኤ እየተካሄደ ይገኛል። ከዚህ ቀደም በቡድን 7 እና በቡድን 20 ስብሰባዎች ላይ የኢትዮጵያ መሪዎች በተለይም አቶ መለስ ዜናዊ አፍሪካውን ወክለው ንቁ ተሳትፎ ያደረጉ ነው የነበረ ቢሆንም የአሁኑ የብልጽግና መሪ ግን ከዚህ መድረክ ሙሉ በሙሉ ተጋፍተዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በዚህ ወሳኝ መድረክ ላይ ለአፍሪካ ድምጽ አድርገው ተቀበሏቸው የኬንያን ፕሬዝዳንት ዊሊያም ሩቶን እና የግብጽ መሪ አብዱል ፈታህ አልሲሲን ነው። ጠቅላይ ሚኒስትር አብይ አህመድ ከፍተኛ ወጪ በማውጣት ለውጭ ባለሀብቶች የአዲስ አበባ መሬትና የንግድ ዘርፎች አሳልፎ ለመስጠት ቃል በመግባት የዲፕሎማሲ ድል በማምጣት ቢመክሩም በምዕራባውያን ፊት ግን ተቀባይነት በማጣት በመለመን ላይ እንደሚገኙ ተነግሯል። ባለፉት ዓመታት የብልጽግና መንግስት በጦርነትና በሰብአዊ መብት ረገጣ ስሙ በተደጋጋሚ የሚነሳበት መግለጫ ሲወጣበት መቆየቱ ይታወሳል። የአሜሪካና ኢራን ስምምነት የነዳጅ ዋጋ ማሽቆልቆል። በአሜሪካና በኢራን መካከል የተደረገው አዲስ ስምምነት ተከትሎ የሆርሙዝ ባህረ ሰላጤ ትራንስፖርት ዳግም ክፍት ይሆናል በሚል በተፈጠረ ተስፋ የዓለም የነዳጅ ዋጋ ባለፉት 3 ወራት ታይቶ በማይታወቅ ደረጃ ቀንሷል። የብሬንት ድፍድፍ ነዳጅ ዋጋ በ3.8 በመቶ መቀነሱ የአንድ በርሜል ዋጋ ወደ $79.9 ዝቅ ብሏል። ይህም ካለፈው መጋቢት ወር ወዲህ ዋጋው ከ$80 በታች ሲወርድ የመጀመሪያው ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በፈረንሳይ በነበሩበት ወቅት እንደገለጹት ከኢራን ጋር የሚደረገው ሁለተኛ ዙር ድርድር በይፋ ይፈረማል። ስምምነቱ ኢራን የኒውክሌር መሳሪያ እንዳይኖራት የሚከለክል ነው። ይሁን እንጂ የትራምፕ አስተዳደር ምክትል ፕሬዝዳንት ጄዲ ቫንስ ኳታር ለኢራን $300 ቢሊዮን ትሰጣለች የተባለውን ቴህራን ፕሮፓጋንዳ አስተሳሰብ አንድም የአሜሪካ ሳንቲም ወደ ኢራን አይሄድም ያሉትን ቫንስ ኢራን ግዴታዎችን ካከበረች ግን ሳውዲ አረቢያን የተባበሩት አረብ ኤሚሬትስን መዋለ ንዋያቸውን ሊያፈሱበት እንደሚችሉ ጠቁመዋል። ይህ በእንዲህ እንዳለ በዓለም ገበያ የነዳጅ ዋጋ መቀነሱ ተከትሎ ከዚህ ቀደም በዓለም አቀፍ ጫና ምክንያት ዋጋ ጨምሬያለሁ የሚለው የብልጽግና መንግስት በአገሪቱ ውስጥ የነዳጅ ዋጋ ላይ ቅናሽ ያደርጋል ወይ የሚለው ጥያቄ በኢኮኖሚ ባለሙያዎች በህዝብ ዘንድ ከፍተኛ ሁኔታ እየተነሳ ይገኛል። የመካከለኛው ምስራቅ ውጥረትና የኢራን ማስጠንቀቂያ። ኢራን በበኩሏ በእስራኤል በሊባኖስ ላይ የምታደርገውን ጥቃት ካላቆመች ከባድ አጸፋዊ እርምጃ ወስዳለሁ ስትል አስጠነቀቀች። የኢራን የውጭ ጉዳይ ሚኒስትር አባስ አርግቺ እንደገለጹት ከአሜሪካ ጋር የተደረሰው የመግባቢያ ስምምነት እንዲከበር ከተፈለገ የእስራኤል ወረራና ጥቃት በአስቸኳይ ማብቃት አለበት። በሊባኖስ ያለው ጦርነት ማብቃት ከአጠቃላይ ቀጠናዊ ሰላም ጋር የተያያዘ መሆኑን እስራኤል ጥቃቷን የምትቀጥል ከሆነ ስምምነቱ እንደፈረሰ እንደሚቆጠር የሚኒስትሩ አጽንኦት ሰጥተው ተናግረዋል። ክቡራን ተመልካቾቻችን ለዛሬ ያዘጋጀንላችሁ የዲሲ ሚዲያ ዕለታዊ መረጃዎች እነዚህን ይመስሉ ነበር። ሀገራችን ሰላም፣ ህዝባችን ፍቅር ያድርግልን። በየአካባቢያችሁ ስላለው ነባራዊ ሁኔታ ስለ ዕለቱ መረጃዎች ያላችሁን አስተያየት በኮሜንት መስጫ ላይ እንድታካፍሉ እንጋብዛለን። ቸር ያሰማን። ሰናይ ምሽት ይሁንላችሁ።